አንዳንድ ወጣቶች ማለት ነው በጣም አፕሪሺየት ማድረግ የሚፈልጉ ወጣቶች ማለት ነው። በጣም ማደንቃቸው ወጣቶች አሉ። በተለይ ከ20 እስከ 30 ባለው ኑሯቸው ክፍለ ሀገር ሆኖ ደግሞ በቃ ይሆናል አይደለ ከመካከለኛ ቤተሰብ ወጥተው የሆነ የራሳቸውን በቃ የሚለፉ ማለት ነው። በራሳቸው ብቻ በቃ ሆነ የሚታገሉ ጥረት የሚያደርጉ ሰዎች ማለት ነው። የምር ትልቅ አክብሮት ነው ያለኝ እና ከማይመች ሁኔታ ወጥተው ከማይመች ቦታ ከዛ ስፍራ ወጥተው ሌላ ቦታ ሄዶ ሌላ ሀገር ሄዶ ከዛ ያ ቦታውን አዳፕት አድርጎ ከዛ ጋር ስትራግል አድርጎ ነገ ኒው ቀን ማየት አዲስ ቀን አዲስ ፊካት ማየት የሚፈልግ ወጣት በጣም ክብር አለኝ ማለት ነው። ከምርን በጣም ክብር አለኝ እና በዚህ ዙሪያ ነው የምናወራው። እናንተ ደግሞ ከተመቻችሁ ቪዲዮ ከተመቻችሁ እናንተ ደግሞ ኮፒ ሊንክ ደግሞ ሼር ኮሜንት በማድረግ እንዲሁም ደግሞ ሳብስክራይብ ስታደርጉ ሞር ደስ ይለኛል። ደግሞ ሌላ ቪዲዮ እንዲሰራም ያነቃቀኛል። ስለዚህ ፎሎ ማድረግ ሳብስክራይብ ማድረግ እንዳትረሱ። ወደ ቪዲዮዎች እንዳልኩት የመጣው በቃ አብዛኛው ወደ ውስጥ ያሉ ወጣት አብዛኛዎቹ ያለነው ሞር ክፍለ ሀገር ልጆች ከሆነ ሁሉም ነገር ይገደዳል ነው። ከዛ ደግሞ ከስራ ማጣት አንጻር ደግሞ ቤተሰቦቻችን ደግሞ ያን ያህል አቅም ባለመኖራቸው ምክንያት እንገደዳለን ወደ ሀገር ሌላ ሀገር ወይም ከክፍለ ሀገር ወደ ከተማ እንድንመጣ ያስገድደናል። ምክንያቱም ሁኔታዎቹ እኛ እንዳየነው አይደለም የሚሄዱት እና በዛ ላይ ደግሞ እዛ ቦታ ላይ አዳፕት ማድረግ ግድ ይለናል እና እዛ አዳፕት ማድረግ እንዳለብን ነው እና ሁኔታዎቹ የሚያስገድዱን። አንዳንድ ወጣቶቹ በዛ እኔ ያዩቸው ብዙ ወጣቶች አሉ እና እኔ ጓደኞቼ ማለት ነው እና ከዛ ከክፍለ ሀገር መጥቶ ዴና ስራ ራሱ እኮ አገኝቶ እኮ አይደለም ዴና ስራ እኮ የለም። በቃ እሱ የምኖረው የሆነ የተወሰነ ስራዎችን ሰርቶ ምን ብሎ የነገ አዲስ ቀን ከመጣ ብሎ ከሚያይ ወጣት ከመጠር ከሚሰራ ወጣት በላይ እኔን የሚያስደስተኝ ምንም ነገር የለም። ዛሬም ቢሆን በጣም ክብር አለኝ። የምሬን ነው የምላቸው፣ በጣም ክብር አለኝ። እነኚህ ወጣቶች በዚህ ስራ አግኝቷቸው ሰው ስለሚረዳቸው ካጠገባቸው እነኚህ የሚሏቸው ሰዎች አይደሉም እና ያለው ነገር እንደምንም አድርጎ ሬዚስት አድርጎ ከራሱ ጋር ምንም ወይ በቃ ቻሌንጅ ውስጥ ገብቶ መኖር የሚጥሩ ሰዎች ናቸው። እኔም ያጋጠመኝም እንደዚህ ነውና በቃ የምር በጣም ክብር አለኝ ከሚለው በላይ ማለት ነው። አውሶ በጣም ስራ ማጣት ያጋጥማቸዋል እነኚህ ወጣቶች። ደግሞ ብር ማጣት ያጋጥማቸዋል። ደግሞ ቤት ኪራይ ደርሶባቸው በጣም የሚሰቃዩ ደግሞ በቃ ሁሉም ነገር እነሱን ብቻ ሲጠይቅባቸው ጊዜ እነሱ ግን በቃ ጀስት እንደሚያልፍ አውቆ በጣም ነገ ስለ ነገ ስትራግል ሲያደርጉ ታዩታላችሁ እና ሞር እኔ አሁን ሰፖርት ማድረገው ምንም ነገር ባይኖረኝም ለነዚያ ሰዎች በቃ በጣም ጥረት እንዲያደርጉ እኔ በራሴ በኩል እንደ ሀሳብ ነው የሚሰጠው። እንደ ኢንስፓይሬሽን እንደ ሞቲቬሽን ነው እኔ እነሱን ማበረታታቸው እና በጣም ደስ የሚል በጣም እነሱ ደግሞ ከነገያቸው ከራሳቸው ከፊውቸራቸው ያዩት ትልቅ ህልም እንዳለኝ ደግሞ እንዲሰማኝ ነው የተሰማኝ። የምሬን ነው የምላቸው። በጣም ችግር ውስጥ ገብቶ ስለ ነገ የሚያዩ ወንድ ኮንግ በጣም ብዙ ላይፍ ቻሌንጅ ውስጥ ሆነ ብዙ ከማይመች ሲቹዌሽን ውስጥ ሆነ ነገ ይሻለኛል ነገ ከዛሬው ይሻላል ብለህ ዛሬም ሆነ ነገም ለመስራት ትጉ የሆነ ወጣት ኮንክ የምር በጣም ይኮራብሃል። በቃ በጣም የኔ ኩሩ ነህ እና በርታ። የምሬን ነው የምልህ
በርታ፣ በደንብ መስራት ይጠበቅባል። አዎ እነሱም እኮ አሁን ከዙሪያችን ያሉ ሰዎች እኮ ከስኬታማ ቦታ እንዳልወጡ እኮ ነገሮቻቸው እኮ ያስታውቀናል ሲጀመር ማለት ነው። አብዛኛው ሰዎቹ ከክፍለ ሀገር ከማይመች ከገጠራማ መንደር ወጡ ነው ዛሬ የተሻለ ወይ ሊያገኘው የቻለውና አንተም ተነስታ እዛ ቦታ ላይ ራስን ለመድረስ ዛሬ ደግሞ የምትጋፈጣቸው ብዙ ችግሮቹ ነገ እንደዚህ የሚቀጠሉ አይደሉም። ነገ ሌላ ቀን ነው። ነገ የተሻለ ቀን ነው። ነገ በዛሬው ሆነ ነገ በነገ ሆነ የዛሬውን በትውስታ ለሌሎቹ የምታወራበት ብሩህ ቀን እንደሚመጣ ተስፋ አደርጋለሁ። ብራዘር ኤኒዌይስ ፓርት ኦፍ ክፍለ ሀገር ሆነ እዚህም እየተቸገራችሁ ግን ስለ ነገያችሁ እየተጨነቃችሁ ላላችሁ ለእናንተ በጣም ትልቅ አክብሮት አለኝ፣ ትልቅ ክብር አለኝ በእኔ ዘንድ። ስለዚህ እናንተም በጣም መስራት እንዳለባችሁ በጣም ጠንክራችሁ ራሳቻችሁንም ደግሞ ህይወታችንም ደግሞ ቤተሰቦቻችንም ቀይራችሁ ደግሞ እናንተም እንድታሳዩ በጣም ትልቅ እንደ ሀሳብ ነው የሚሰጣችሁ። ስለዚህ እናንተም ደግሞ ቀን ሌት ቀን ሳትሉ ሰርታችሁ የሰራችሁትም ደግሞ ትንሽ ኢንካምም ቢሆን ደግሞ እሷ ያችንም በአገባባዊ ወይ እየተጠቀማችሁ ትልቅ ቦታ እንድትደርሱ ትልቅ ጸሎትም ልመና የሚኞትም ነው። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። ከተመቻችሁ ቪዲዮ ሰብስክራይብ፣ ኮሜንት እንዲሁም ደግሞ ላይክ ማድረግ እንዳይረሳ። ምክንያቱም አዲስ ዩቲዩበር ነኝና እናንተ በሁሉም በአቅማችሁ እንድታግዙኝ ደግሞ የኔ መልእክት አለኝ።